ያ ማዕሸረ አልአንሷር እናንተ የአንሷር ጎሳዎች ሆይ ሰዎቹ ፍየልና በግ ይዘው ቢሄዱ እናንተ ደግሞ ነብዩን ይዛችሁ ብትመለሱ አትፈልጉም አሏቸው። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነብዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ሚን ፈውቅ ሰብዕ ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ሰዓድ ለኛ ትልቅ ሞዴል አስተማሪያችን። ሰዓድ ወጣት ነው። በወጣትነት ምን መክፈል እንዳለብን አስተምሮናል። አላህ ሆይ ያለ ነገር ግን እነዚህ ካዱነን የበኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስድና። ሰዓድ ብን ሙዓዝ የነብዩ ጋሻ ሆኖ ዘለቀ። የኡሁድ ጦርነት ላይ በርካታ ሰሃቦቹ ሰልፉ ሲናድ ነብዩ ጥግ ሆኖ ሰይፍ የተቀበለ እሱ ነው። የነብዩ የቅርብ ወዳጅ አማካሪያቸው ነው። እንደምታውቁት በእስልምና ላይ ከፍተኛው ከባዱ ጦርነት የሚባለው የውሙል አሕዛብ ነው። ጭፍራዎቹ እነ ቁረይሽ እነ ገጦፋን የሁዶችን ጨምሮ እስልምና አንዴ ጨፍልቀን እናጠፋለን ብለው የዘመቱበት ወቅት። ሰዓድ ብን ሙዓዝ ያኔ ሙስሊሙ ሲወጠር ነብዩ አንድን መንገድ ፈጠሩ። መዲናን ከተራራ ጫፍ እስከ ተራራ ጫፍ ጉድጓድን ቆፍራሉ ቁረይሾችን ለመመለስ ተሳካላቸው። ቀኑ ሲበዛባቸው መወጠሩ ሲከብዳቸው ውሃ አጡ፣ ምግብ አጡ። ያኔ ጦሩን የጠላትን ጦር ለመበተን አንድ ስትራቴጂ ነብዩ ቀየሱ። ገጠፋን ለሚባለው ጦር የቁረይሽን አጋዥ ለሱ የመዲናን ቴምር ሊሰጡት ተስማሙ። የዓመት ቴምር ግን ሊመለስ ጦሩን ልኩ። ከዛ ይሄን ሰዓድን ጠሩት። ያ ሰዓድ እንደዚህ አስቤያለሁ አሉት። ሰዓድ ምን አላቸው? የአላህ መልእክተኛ ይሄ አላህ ያወረደልህ ወህይ ነው ሐሳብ መስጠት ማንችለው ወይስ የጦርነት ስትራቴጂ ነው አላቸው። አይ በአንድ ላይ ሊያጠፏችሁ ሲዘምቱ ኃይላቸውን ለመበተን አስቤ ነው አሉ። እንደዛማ ከሆነ የአላህ መልእክተኛ ይሄ አይሆንም አላቸው። እንዴት አሉት? እኛ እና ገጦፋን ሽርክ ላይ ነበርን፣ ጣዖት አምላኪ ነበርን። ያኔ ለኛ አድረው ተንበርክከው ነው የሚኖሩት። አሁን አንተን ከተከተልን በኋላ አላህን ካወቅነ በኋላ ቁርአንን ካዝነ በኋላ ጭራሽ ሰጠን እንደራደራለን? የአላህ መልእክተኛ አይሆንም ማለት ነው። ተመልከቱ ጀግንነት። ነብዩም ቃሉን አጸደቁ፣ አቆሙ። ከጀርባ የሁዶች ካዷቸው። ሙስሊሞችን ከውስጥ ለማጥቃት ጣሩ። ነብዩ ውጥረት ውስጥ ገቡ። ወኢዛገቲል አብሳር ወበለገቲል ቁሉቡል ሐናጅር። ከባድ ውጥረት ውስጥ ገቡ። ያኔ ወደ አርረሕማን እጃቸውን አነሱ። አላህ ወይ በምትመልሳቸው መልሳቸዋል። አላህም ንፋስንና ሰራዊቱን ላከ። የቁረይሽን ዳሶች አፈራረሰው። ሰራዊቱ ተበትኖ ጠፋ። ያኔ በዛ ወቅት ላይ ከርቀት ጉድጓዱ ጫፍ ላይ አንድ የቁረይሽ ጦር ቀስት ይወረውራል። ሰዓድ ቁሞ ነበር። ድንገት የለበሰው ለምድ እዚህ ጋር ብቻ ነው፣ እጁ ክፍት ነው። ደም ስሩን አገኘ። ደሙ ፈሰሰ። መቆም አልቻለም። ነብዩ አከሙት። አንዴ ሁለቴ ሶስቴ ሊቆም አልቻለም። ያኔ ሰዓድ አንድ ዱዓ አረገ። አላህ ወይ ከቁረይሾቹ ጋር ከዚህ በኋላ ፍልሚያ ካለን አቆየኝ፣ ካልሆነ አንተን መገናኘት እፈልጋለሁ። አላህ ሆይ አለ። ነገር ግን እነዚህ ካዱነን የበኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስድና። ነብዩ አለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ። የአላህ መልእክተኛ ለምድህን አወለክ? የጦር ለምድህን አለ። መላእካን እኮ አላወለቁም። ተከተለኝ በኒ ቁረይዛ፣ መሬቱን እኔ አርገፈግፈዋለሁ አላቸው። ነብዩም ሰሃባውን አዘዙና ዘመቱ። በኒ ቁረይዛ ገቡና 20 ቀን አጠሯቸው። ይሁዶችን አንወርድም አሉ ከቤታቸው። ሕስን ይባላል። ያኔ ከባድ ትልቅ አጥር ነው የሚኖሩበት፣ ትልቅ ግንብ። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝነ እንውረዳ። እሱ ድሮ አንሷር የትሪብ እያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው። ክፈቱ በራችሁን ተባሉ። ነብዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነብዩ አለይሂ ሰላቱ ወሰለም።
የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነቢዩም ለሰሃቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዝሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረደ። ለምን ነው የተጠራው? እንድትዳኝ። ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሃቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎን አለ ሰሃባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አሉ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ ይያቸው አንገቱን ደፋና ወሚን ሃሁና የርዳ ቢሕክሚ፣ እዚህ ፊት ለፊቴስ ፍርዴን ይቀበላሉ ነው ያለ ነቢዩ ዓለይሂ ሰላቱ ወሰላም። ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናለሁ። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነቢዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ሚን ፈውቂ ሰብዕ ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ። ልክ ቃሉ ይቺ ስለነበረች ፍርድ ከሰጠ በኋላ እጁ ፈነዳ፣ ደሙ ፈሰሰ። ሰዓድን ወደ ቤት መለሱት። ምሽት ላይ ድንገት ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም ወረደ። አንተ ሙሐመድ ከኡመቶች ውስጥ ዛሬ አንድ ሰው ሞተ፣ እሱን ለመሸኘት 70 መላእክት ወረዳሉ። ሰዓድ መሆኑን አወቁ ነቢዩ ዓለይሂ ሰላቱ ወሰላም። ሩጠው ወደ ሰዓድ ቤት ሮጡ፣ ይፈጥናሉ። ሰሃቦች ይከተላሉ ጫማቸው እስኪበጠስ ድረስ። የአላህ መልእክተኛ ረጋ በል ፈጠንክ ይሏቸዋል። ተከተሉኝ። እንደ ሐንዞላ ደግሞ መላእክት አጥሮት እንዳይጠብቀን አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩ ወደ ሰዓድ ሄዱ። እናቱ እያለቀሰች አገኙ። ሁሉም እናት ለቅሶ ውሸታም ነው፣ የሰዓድ እናት ስትቀራሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ጠጋሉና ለእናቱ ምን አሏት? አንቺ ሆይ እህተዝ ዐርሹ ረሕማን ሊመውቲ ሰዓድ አሏት ነቢዩ ዓለይሂ ሰላቱ ወሰላም። ለሰዓድ ሞት እኮ የሰማዩ ዋና ዐርሽ የሚባለው ዓለም ራደለት አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንዴት አይነት ደረጃ! እርግጥ ነው አውቃለሁ ለብዙ ሰዎች ስቴዲየም እንደምንሄድላቸው የጭፈራ ቤት አዳራሾች እንደሚጮሁላቸው አውቃለሁ። ከምድር በላይ ከሰማይ ሰማያት በላይ ዐርሽ የሚባለው ግዙፍ ዓለም ለአንድ ወጣት ሞት ተርገፈገፈ። 70 መላእክት አላህ ላከ ጀናዛውን እንዲያጅቡ። ጀናዛውን ተሸክመው ሲሄዱ ቀለላቸው። ግዙፍ ነበር ቁመናው። የአላህ መልእክተኛ ጀናዛው ቀለለን አሉ። እናንተ እኮ አይደለም የተሸከማችሁት መላእክት ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰዓድ በክብር ወደ መጨረሻው ዓለም ተሻገረ። የአላህን ውዴታ አገኘ። ቀብሩን ስንቆፍር ይላል አቡ ሰዒድን አልኹድሪ፣ ቀብሩን ስንቆፍር የቀብሩ ላሕድ እስክንደርስ ድረስ ሚስክ ይወጣ ነበር ከቀብሩ አልሽታ፣ አፈሩ ያውድ ነበር። በክብር ቀበሩት። ሰዓድ የእስልምና ባለውለታ፣ የነቢዩ ባልደረባ፣ ዐርሽ ለሞቱ የተንቀጠቀጠለት ከሙሃጅሮቹ አቡበክር ስዲቅ እንደሆነ ሁሉ የአንሷሮቹ ስዲቅ የሚባለው ግለሰብ እስልምና ሲቀበል 30 ዓመቱ ነው። ሲሞት 36 ዓመቱ። በ6 ዓመት የእስልምና ቆይታ ውስጥ ህዝቡን ወደ እስልምና አምጥቶ ሲሞት የላይኛው ዓለም ለሱ ተርገፈገፈለት። ሰዓድ የሁላችን ተምሳሌት፣ ሰዓድ የሁላችን ሞዴል። ሰዓድ ለዲኑ ለመልፋት ላሰቡ ወጣቶች ሁሉ ተምሳሌት ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሰዓድ ካለፈ በኋላ ሰዓድን ረስተውታል። በተለያየ አጋጣሚ ያስታውሱት ነበር። አንዴ ሰሃቦቻቸው ጋር ቁጭ ብለው ምርኮ መጣ፣ ወርቁ አልማዙ መጣ። ሰሃቦቹ በትኩረት ያንን ወርቅ ሲመለከቱ አዩና ሰዓድን አስታወሱ። ለምን ቢሉ ሰዓድን ፊል ጀና፣ ሰዓድ እኮ እጁ ላይ የሚይዘው ጀነት ውስጥ መሐረቡ ጨርቁ ኸይሩን ሚነ ዱንያ ወማ ፊሃ፣ ዱንያና ዱንያ ከያዘችው በላይ ዋጋ አለው አላህ ዘንድ።
ነቢዩ ዓለይሂ ሰላቱ ወሰላም እሱ ቢያልፍም ለሱ ጎሳ ጠበቃ ሆነው ዲኑን ለረዱት አንሷሮች አጋዥ ሆነው ስሜታቸውን ጠብቀው ቃላቸውን ሞሉላቸው። ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ከገቡ በኋላ ሐዋዜን የሚባል ጦርነት ላይ አድርገዋል። የውሙ ሑነይን የሑነይን ጦርነት የምንለው በዚህ ጦርነት ላይ ብዙ ምርኮ ሰበሰቡ። እንደዛ አይነት ምርኮ ይዟል። ያኔና አቡ ሱፊያን የሰለሙበት ጊዜያዊ ወቅት ነበር። ለእስልምና ቀልባቸውን ለማላመድ ብለው ለአቡ ሱፊያን ብቻ 100 ግመል ሰጠውት፣ 100 ፍየል የሰጡት አለ። ወርቁን ብሩን አከፋፈሉት ለሰለሙት የቁረይሽ ሰዎች። ያኔ የሰዓድ ብን ሙዓዝ ጎሳ የአንሷሮች ውስጥ የተወሰኑት ቅሬታ ገባቸው። በቃ ነቢዩ ዓለይሂ ሰላቱ ወሰላም ወገኖቻቸውን አገኙ፣ እኛን ተውናል። ለነሱ አከፋፈሉት እኮ ንብረቱ። የኛ ሰይፍ የቅጥሩ ደመን ገና ሰይፋችን ደሙን ማንጠብጠቡን ሳያቆም 100 ግመል እዛ 200 ፍየል እዚህ ለኛ ምንም ሳናገኛሉ ጥቂቶች። ይሄን ቅሬታ ሰዓድ ብን ዑባዳ ሰማ። ያኔ እሱ ነበር መሪያቸው። ወደ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ከአንሷሮች እኮ የተወሰነ ጭፍራ በአንተ ላይ ቅሬታ ገብቷቸዋል አለ። በእኔ ላይ ለምን አለ? አይ ለሌሎች አከፋፍለህ እነሱን ስለተውካቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ያ ሰዓድ አሉት፣ አንተ ሰዓድ አንተስ የት ጋር ነህ አሉት። የአላህ መልእክተኛ እኔም እኮ ከጎሳዬ አንዱ ነኝ አላቸው። ያው ተሰምቶኛል፣ እንግዳማ ሰብስብልኝ። አንድ ቦታ ላይ አንሷሮቹን ብቻ ሰበሰቡ። ነቢዩ ዓለይሂ ሰላቱ ወሰላም ተሰብስበው እንዳለቁ መጡና ንግግራቸውን ከፈቱ። አላህን አላቁ አወደሱ። ከዛም ወደ ንግግራቸው ገቡ። ያ ማዕሸረል አንሷር፣ እናንተ አንሷሮች ሆይ የደረሰኝ ወሬ ከናንተ ምንድነው? አለም አጅድኩም ዱላለን ፈሀዳኩም አላሁ ቢ፣ ጥመት ላይ አግኝቻችሁ አላህ በእኔ ሰበብ ወደ ቀጥተኛ ጎዳና አልመራችሁ? ተቸግራችሁ አግኝቼ አላህ አላብቃቃችሁም? ሀብታም አላረጋችሁ? ተለያይታችሁ እርስ በርስ እየተጋደላችሁ በእኔ ሰበብ አላህ እንዳላደረጋችሁ አሏቸው። አንሷሮቹ አንገደፉ። አላሁ ወረሱሉሁ አፍደሉ ወአመና። አዎን አላህና መልእክተኛው እኛ ላይ ውለታቸው ብዙ ነው አሉ። ያ ማዕሸረል አንሷር መልሱልኝ አሏቸው። ብትፈልጉ መልሱልኝ፣ ተናገሩ፣ እውነትም በሉ፣ እውነት እላችኋለሁ። ምን እንመልስልህ? አላህ መልእክተኛ ብትፈልጉም በሉ። ተሰደህ መጣ አስጠጋነህ፣ ፈርተህ መጣ ተንከባከብነህ፣ ተቸግረህ ነበር ፈዋሰይናክ ረዳነ ማለት ትችላላችሁ። አንሷሮቹ አንገደፉ። የአላህ መልእክተኛ አንተና ጌታችን የበለጠ ለኛ ጸጋችሁ ብዙ ነው። ያ ማዕሸረል አንሷር እኔ ለነዛ ለሰለሙት ሰዎች ቀልባቸው እንዲረጥብ ላረኩት ነገር እናንተን ደግሞ ለእስልምናችሁ ብተዋችሁ በዚህ ታኮርፋላችሁ እንዴ? አንገታቸውን ደፉ። ያ ማዕሸረል አንሷር እናንተ የአንሷር ጎሳዎች ሆይ ሰዎቹ ፍየልና በግ ይዘው ቢሄዱ እናንተ ደግሞ ነቢዩን ይዛችሁ ብትመለሱ አትፈልጉም አሏቸው። አንሷሮቹ ማልቀስ ጀመሩ። ያ ማዕሸረል አንሷር እናንተ የአንሷር ጎሳዎች ሆይ አላህ ይዘንላችሁ። አላሁመ እርሐሚል አንሷር ወአብናኢል አንሷር ወአብናኢል አንሷር አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ሆይ አንሷርን ዘንላቸው፣ የልጅ ልጆቻቸውንም ዘንላቸው። ያ ማዕሸረል አንሷር እናንተ አንሷሮች ሆይ ሰዎች አንድን ጎዳና ቢሄዱ አንሷር ሌላ መንገድ ቢሄድ አንሷርን እንጂ እኔ ማንም አልከተልም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩ ዓለይሂ ሰላቱ ወሰላም ከነብስ በላይ የሚወዷቸው ነበር። ቃላቸውንም ሆኑ ነቢዩ ዓለይሂ ሰላቱ ወሰላም የተወለዱባት መካ ላይ አልቀሩ። አብረዋቸው መዲና ተመለሱ። መዲና አብረዋቸው ኖሩ። የተከበረው ገላቸው መዲና ላይ አረፈ። ያ ኸይረ መን ዱፊነት ፊልቃኢ አዕظሙ ፈጣበ ምን ጢቢሂን መልቃኡ ወልአከም። ያ የተከበረ ሰውነት መዲና ላይ ከተመ። ቃላቸውም ሁሉ ነቢዩ ዓለይሂ ሰላቱ ወሰላም የአንሷሮቹ ጠበቃ ነበሩ በሕይወት እያሉ። ለአንሷሮቹም ሰብስበው አንዴ ምን አላቸው? እናንተን ሆይ ከኔ በኋላ እናንተን መገፋት ሊገጥማችሁ ይችላል። ሰዎች ሊገፏችሁ ይችላል። ጀማሪ እናንተ ናችሁ። አዎ ከኋላ የመጣ ሊገፋችሁ ይችላል። ሐውድ ላይ እስክንገናኝ ሶብር አድርጉ ነቢዩ ዓለይሂ ሰላቱ ወሰላም አሏቸው።
አወል በሆነ ነገር ጀማሪ ትሆናለህ። ከኋላ መጥቶ ሰው ይገፋል። አወል መንግስትን ለማቆም ሚና ኑሮ ሊሆን ይችላል። ኋላ ልትገፋ ትችላለህ። መጅሊሱን ለማቆም ለፍተህ ሊሆን ይችላል። ኋላ ልትገፋ ትችላለህ። የመስጂድ ኮሚቴ የሆነ መስጂዱን አቁመ ይሆናል። ኋላ ልትገፋ ትችላለህ። አወን አክሲዮኑን በመመስረት ቀዳሚ ሆነ ሊሆን ይችላል። አወን ወደ ኋላ ግን ሊገፉ ይችላል። እስቢሩ ሐታ ተልቀውኒ እንደል ሐውድ ሐውዱ ላይ ከኔ ወንዝ ላይ መጣችሁ እስክትጠጡ ታገሱ አላቸው ለአንሷር። ነቢዩ ዓለይሂ ሰላቱ ወሰላም አንሷሮቹን በጣም የሚወዱ ሰዓድ ብን ሙዓዝን ሁሌ የሚያስታውሱ የአላህ የተከበሩ ነቢይ ነበሩ። ሰዓድ ለእኛ ትልቅ ሞዴል አስተማሪያችን። ሰዓድ ወጣት ነው። በወጣትነት ምን መክፈል እንዳለብን አስተምሮናል። ይሄ ዲን በጠንካራ መሰረት ላይ የጣሉት ለዲናቸው ሁለንተናቸውን በሰጡ ሰዎች። ሁላችንም ለዲናችን ትኩረት እንስጥ። ልጆቻችንን የነ ሰዓድን ታሪክ እንንገራቸው። ታሪካቸውን እናውሳላቸው። ከምድር አልፎ ዓርሽ ያወሳቸው የአላህ ባሪያ መሆናቸውን እናውሳላቸው። ألا وفعلوا الخيرات يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما.